የዓለማችን መሐንዲሶች እና የታሪክ ተመራማሪዎች ለዘመናት በአድናቆት ያስገረመው የላሊበላ ውቅር አብያተ ክርስቲያናት ከጀርባው ምን አይነት ምስጢራዊ ታሪክ አለው? ዛሬ በሮቤል ዛጉዌ ሚዲያ በኢትዮጵያ ታሪክ ውስጥ የወርቅ የጥበብና የእምነት ዘመን ወደ ነበረው ወደ ዛጉዌ ሥርወ መንግስት ታሪክ እወስዳችኋለሁ። ይህንን አስደናቂ ጉዞ ለመጀመር ዝግጁ ከሆናችሁ እስከ መጨረሻ አብራችሁን ቆዩ። ሮቤል ዛጉዌ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አብረን እንዘልቃለን። ስለ ዛጉዌ ሥርወ መንግስት አመጣጥ ታሪክ ልክ እንደ ስነ ህንፃዎቹ ሁሉ እጅግ ማራኪ እና በ10ኛው ወይም በ11ኛው መቶ ክፍለ ዘመን አካባቢ ያ ታላቅ የአክሱም ሥርወ መንግስት መዳከም ሲጀምር የሀገሪቱ የፖለቲካና የስልጣኔ ማዕከል ወደ ደቡብ አቅጣጫ መጓዝ ጀመረ። መነሻቸውን የዛሬው ዋግ እና ላስታ አካባቢ ያደረገው የአገው ማህበረሰቦች የማዕከላቸውን አዳፋ ወይም በኋላ ላይ ሮሃ በተባለ ላይ በመመስረት አዲስ ታሪክ ጻፉ። ዛጉዌ የሚለው ስም ዘአገው ወይም የአገው ወገን ማለት ሲሆን ይህ የኢትዮጵያ ስልጣኔ የአንድ ወገን ብቻ ሳይሆን የተለያዩ ማህበረሰብ ድንቅ የጋራ አሻራ መሆኑን በግልጽ ያሳያል። የመጀመሪያው ንጉስ መርሃ ተክለ ሃይማኖት ስልጣኑን በሰላማዊ መንገድ እና በትዳር ትስስር ወደ ማዕከሉ እንዳዛወረው የታሪክ ድርሳናት ይመሰክራሉ። ነገስታቱ ቅዱሳን ወይም ቅዱሳን ለምን ተባሉ? በዓለም ታሪክ ላይ ነገስታት ስልጣን ላይ ሲወጡ ደም ያፈሳሉ፣ ግዛታቸውን ለማስፋፋት ጦርነት ይከፍታሉ። ነገር ግን የዛጉዌ ነገስታት ለየት የሚያደርጋቸው አንድ ትልቅ ምስጢር አለ። እነሱ ነገስታት ብቻ አልነበሩም፣ እጅግ የረቀቀ የጥበብ ሰዎች፣ የፍጥነት የመንፈሳዊያን ነበሩ። ለዚህም ነው ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን አራቱ ታላላቅ የዛጉዌ ነገስታት በቅዱስነት የመዘገበቻቸው ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላና ቅዱስ ነኩተ ለአብ። በእነዚህ ነገስታት ዘመን ስነ ህንፃ፣ ስነ ጽሁፍ፣ የወርቅና የብረት ስራ እንዲሁም የውጭ ንግድ እጅግ ከፍተኛ ደረጃ ላይ ደርሶ ነበር። ከኢየሩሳሌም ከግብፅና ከሮም ጋር የነበራቸው ዲፕሎማሲያዊ ግንኙነት የሀገሪቱን ክብር ከፍ አድርጎት ነበር። በእነዚህ በዛጉዌ ሥርወ መንግስት ሰዓት ላይ ማለት ነው። ላሊበላ ድንቅ ተአምር። አሁን ደግሞ ወደ ታሪኩ ማማ እንውጣ። ስለ ዛጉዌ ተወርቶ ስለ ንጉስ ላሊበላ ሳይነሳ አይታለፍም። ንጉስ ላሊበላ በፈጣሪ መሪነት በወቅቱ ወደ ኢየሩሳሌም ለመጓዝ በረሃ አቋርተው በዱር አራዊትና በሰዎች ለሚሰቃዩ ኢትዮጵያውያን አስደናቂ መፍትሄ አዘጋጀ። ዳግማዊት ኢየሩሳሌም በኢትዮጵያ ምድር በሮሃ ተራሮች ላይ ለመገንባት ተነሳ። ለ23 ዓመታት ያህል ሌሊትና ቀን በተደረገ ሰውንና መላእክትን አስተባብሯል በሚባል እጅግ ረቂቅ ጥረት እነዛን 11 ከአንድ ወጥ ድንጋይ የተፈለፈሉ አብያተ ክርስቲያናትን ለዓለም አበረከተ። ዛሬ ድረስ በቢሊዮን የሚቆጠሩ የዓለማችን ህዝቦች ይህንን ጥበብ ለማየት ወደ ኢትዮጵያ ይተማሉ። እንግዲህ ስለ ዛጉዌ ሥርወ መንግስት አጠር ባለ መንገድ ለማዘጋጀት እንግዲህ የዛጉዌ ሥርወ መንግስት ከ300 ዓመታት ታላቅ ስልጣኔ በኋላ በ13ኛው መቶ ክፍለ ዘመን ስልጣኑን መልሶ ለሰለሞናዊ ሥርወ መንግስት ቢያስረክብም ጥሎልን ያለፈው ታሪክ የጥበብና የማንነት ቅርስ ግን ለዘላለም የማይጠፋ የኢትዮጵያ ኩራት ማህተም ሆኖ ይኖራል። እኛም የዚህ ታላቅ ስልጣኔ ባለቤቶች በመሆናችን ልንኮራ ይገባል። ክቡራን ተመልካቾቻችን ስለ ዛጉዌ ሥርወ መንግስት የነበረን ልዩ ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁ ላይክ በማድረግ አጋርነታችሁን አሳዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የሮቤል ዛጉዌ ሚዲያ ቤተሰብ ይሁኑ። ቀጣይ ደግሞ የትኛውን ታሪካዊ ሰው ወይም ድንቅ ዘመን እንድሰራላችሁ ትፈልጋላችሁ? ሐሳባችሁን አሁኑ በኮሜንት አጋሩ። ስለተከታተላችሁ ከልብ አመሰግናለሁ። ሰላም ቆዩ።